ሰላም ሰላም ዛሬ የምናወራው ስለ ሱሳይድ ይሆናል ማለት ነው። ራስን ማጥፋት ትርጉሙ ምንድነው? ሰዎች ለምን ራሳቸውን ያጠፋሉ? ራስን ለማጥፋት ስንሄድ ምልክቶቹ ምንድን ናቸው? መወሰድ ያለባቸው አክሽኖች ምንድን ናቸው የሚለውን ዛሬ የምናይ ይሆናል ማለት ነው። እንደምታውቁት አሁን ስፔሻሊ በሀገራችን ባለው የተለያየ ክራይስ በበዛበት ታይም ጦርነት አለ። አንዳንድ ቦታዎችን አልፎ አልፎ የሚከሰቱ ድርቆች አሉ፣ መፈናቀል አለ፣ የኑሮ ውድነት አለ። ብቻ ብዙ ነገሮች ወደዚህ የሚያመሩ ወይም ወደ ሱሳይድ እንድንሄድ የሚገፋፉን ብዙ ነገሮች ባሉበት ሀገር ላይ ስለ ሱሳይድ ማውራት አለብን ብዬ አስባለሁ። ከረንትሊ በተጠናው ጥናት አሁን ክልሉን መጥቀስ ባልፈልግም ብዙ ሰዎች ራሳቸውን ያጠፉ ሰዎች እንዳሉና ራስን ለመጥፋት የሚያነሳሱ ብዙ ሲምፕተሞች እንዳሉ በጥናቱ ላይ ተረጋግጧል ማለት። ስለዚህ የተወሰኑ ነገሮችን አንስተን ምናወራ ይሆናል በዛሬው ሴሽን። ሱሳይድ ስንል ምን ማለታችን ነው? ራስን ማጥፋት ሲባል ምን ማለት ነው? ስቴፕ ከትርጉሙ ብንጀምር ብዬ አስባለሁ። ራስን ማጥፋት ስንል ሆን ብለው አስበው አቅደው ራስ ላይ ሞትን ማምጣት ማለት ነው። ራስን መግደል ማለት ነው። ስለዚህ ሳይንሱ ምንድነው የሚለው? it is the act of intentionally purposefully deliberately causing one's own death ነው የሚለው። ራስ ላይ ሆን ብሎ አቅዶ አስበው ሞትን ማምጣት ራስን ማጥፋት ወይም በእንግሊዘኛው ሱሳይድ ተብሎ ይጠራል። ምክንያቶቹ ምንድናቸው? ማለት ሰዎች ለምን ራሳቸውን ያጠፋሉ? እነዚህም ማቀርብላችሁ ምልክቶች ኮዞች በሳይንስ የተረጋገጡ ናቸው። ሰዎች ለምን ራሳቸውን ያጠፋሉ? እንግዲህ ኢንቴንሽናሊ ራሱን ያጠፋል ስንል ወደዛ የሚያደርሱ ነገሮች ምንድናቸው? የተወሰኑ ነገሮች ናንተን የምናወራ ይሆናል። የመጀመሪያው የተለያዩ የአእምሮ በሽታ ወይም የአእምሮ ችግር ያለባቸው ሰዎች ራሳቸውን ያጠፋሉ። በተለይ ዲፕሬሽን እና ስኪዞፍሬኒያ የሚባሉ በሽታዎች ያሉባቸው ሰዎች ራስን ለማጥፋት በጣም ከሌላ በሽታዎች ይልቅ ቅርብ ናቸው። ዲፕሬሽን ስንል ዲባቴ ማለት ነው። ስኪዞፍሬኒያ የሚባል በጣም ሲቪየር የሆነ የአእምሮ በሽታ አለ። እነዚህ በሽታዎች ያሉባቸው ሰዎች ራሳቸውን በቀላሉ ሊያጠፉ ይችላሉ። ስለዚህ ኮዙ በሽታው ነው ማለት ነው። ከነዚህ በሽታዎች በተጨማሪ ባይፖላር የሚባል የአእምሮ በሽታ አለ። ባይፖላር በሽታ ምንድነው? በሌላ ቪዲዮ እንመጣለን። ግን ይሄ በሽታ ያለባቸው ሰዎች አንዛይቲ ዲስኦርደርስ ያለባቸው ሰዎች ራስን ለማጥፋት በጣም ቅርብ ናቸው። አንደኛው ምክንያት የአእምሮ በሽታ ነው ማለት ነው። ሁለተኛ የተለያዩ እጾችን መጠቀም ራስን ወደ ማጥፋት ሊያመራ ይችላል። ለምሳሌ ብዙውን ጊዜ አልኮል ተጠቃሚ የሆኑ ሰዎች፣ የተለያዩ እጾችን ድራጎችን የሚጠቀሙ ሰዎች ከማይጠቀሙ ሰዎች ጋር ስናወዳድር በጣም የተጋለጡ ሰዎች ናቸው ማለት። ስለዚህ ሳብስታንስ መጠቀም ወደ ራስን ማጥፋት ሊወስደን ይችላል። ምክንያቱም ሳብስታንስ መጠቀም ራሱ ከላይ ያነሳናቸውን የአእምሮ በሽታዎች ሊያመጣም ስለሚችል። ሶስተኛው ትራውማ እና አቢዩዝ። ትራውማ እንግዲህ እንደ የስነ ልቦና ቁስል ማለት እንችላለን። የተለያዩ ክስተቶች ካለፉ በኋላ በአእምሮአችን ላይ የሚመጣው ቁስል ነው። ለምሳሌ በጣም የምንወዳቸውን ሰዎች ካጣን በኋላ ትራውማ ዴቨሎፕ ልናደርግ እንችላለን። ያ ቀስ እያለ ተስፋ ወደ ማጣት አይነት ስሜት ይወስድና ራሳችንን ልናጠፋ እንችላለን። በተለይ ሰዎች በጣም የሚወዷቸውን ሰዎች ካጡ ወይም ከስራ ገበታቸው በጣም ከሚወዱ ስራ ገበታ ባላሰቡበት ሰዓት ላይ ከተፈናቀሉ፣ አቢዩዝ ደርሶባቸው ከሆነ ከዚህ በፊት ከሌሎች ካውንተር ፓርትስ ጋር ስናወዳድር እነዚህ ሰዎች ራስን ወደ ማጥፋት በጣም የተቃረቡ ሰዎች ናቸው ማለት። ስለዚህ ትራውማ እና አቢዩዝ አንደኛው ምክንያት ነው ማለት ነው። ሌላው ክሮኒክ ፔን ኤንድ ኢልነስ። እነዚህ ረጅም ጊዜ እኛ ላይ የሚቆዩ በሽታዎች ካሉብን
ወይም እነዛ በሽታዎች ያሉባቸው ሰዎች ለሱሳይድ በጣም ቅርብ ናቸው። በቃ የነገ የሚል ተስፋ ስለሌለ በሽታው ላያቸው ላይ ብዙ ጊዜ ከመቆየቱ የተነሳ አልድንም አይነት ሆፕ ስለማይኖራቸው ሰዎች ራሳቸውን ሊያጠፉ ይችላሉ። ለምሳሌ HIV ፖዚቲቭ የሆኑ ወይም እድሜ ልክ መድኃኒት የሚወሰዱ በሽታዎች ያሉባቸው ሰዎች ከሌሎች ጋር ሲወዳደሩ በይበልጥ ለዚህ ችግር የተጋለጡ ናቸው። ሌላኛው ኮዝ ኢኮኖሚክ የሆነ ችግር ፋይናንሻል ችግር ካለ አንዳንዴ ስራ ሳይኖር ሲቀር ሰዎች ሌላው ነገር ይቅርና ራሳቸውን መምራት ሊያቅታቸው ይችላል። ስለዚህ ገንዘብ ድህነት አንዱ ኮዝ ነው ማለት ነው። ፋይናንሻል ስትሬስ ቀላል ነገር አይደለም፣ ወይም ይሄ ኢኮኖሚክ ሃርድሺፕ የሚባለው ቀላል ነገር አይደለም። እንደ ትሪገሪንግ ፋክተር ተደርጎ ይወሰዳል። ሌላው የሪሌሽንሺፕ ኢሹ ነው፣ ከግንኙነት ጋር የተገናኘ ነገር። ለምሳሌ ትዳር ሊሆን ይችላል። ትዳር ሳታስቡ በሆነ ምክንያት በሆነ ኬዝ ብሬክአፕ ያደረገ በጥል ምክንያት እንትን የሚደረግ ብሬክአፕ የሚደረግ ሪሌሽንሺፕ ካለ ሰዎችን ወደ ሱሳይዳል ሊወስዳቸው ይችላል ማለት ነው። ሌላው ኤግዚስተንሻል ክራይሲስ የሚባለው አንዳንዴ ምን አይነት ፊሊንግ ሊሰማን ይችላል? በቃ ለህይወታችን ያለን ትርጉም የሆነ ትርጉም ሲያጣ ማለት ነው። ህይወታችን ትርጉም ሲያጣ ሰዎች ጸጸት ዴቨሎፕ ያደርጋሉ። ስለዚህ የኔ መኖር ቫልዩ የለውም፣ ትርጉም የለውም ይሉና ለህይወታቸው ለመኖራቸው የሰጡት ቫልዩ በጣም የወረደ ሲሆን ህይወት ትርጉም ስታጣ ጸጸት ዴቨሎፕ ስናደርግ ወደ ራስን ማጥፋት ልንሄድ እንችላለን። ይሄም እንደ አንድ ፋክተር ተደርጎ ይወሰዳል። ስለዚህ ህይወት ትርጉም አለው ማለት ነው። አንዳንድ ሰዎች ይሄ ትርጉም ያለውን ህይወት በሳት ሲጋራ ያቃጥላሉ፣ በጫት በሳር ቅጠል ህይወታቸውን ያበላሻሉ። እነዚህ ሰዎች ባይዘወይ ራስን ወደ ማጥፋት የመሄዳቸው ፕሮባቢሊቲ በጣም ከፍተኛ ነው እና ህይወት ትርጉም እንዳለው ሚኒንግ እንዳለው ማወቅ በጣም ኢምፖርታንት ነገር ነው። ሌላ በጣም ዋርኒንግ ሳይኖች የሚባሉ አሉ። መች ነው እነዚህን ሰዎች ቶሎ ወደ ባለሙያ መውሰድ ያለብን? ለምሳሌ በእኛ ቤተሰብ ውስጥ እንደዚህ አይነት ሲምፕተም ኤክስፒሪየንስ ምልክት የሚያሳይ ሰው ካለ መች ነው ቶሎ እርዳታ እንዲያገኝ ማድረግ ያለብን የሚለውን እስቲ እናያለን። የተወሰኑ ፖይንቶችን እናያለን። አንደኛው ቶኪንግ አባውት ዋንቲንግ ቱ ዳይ፣ በቃ ለመሞት በተደጋጋሚ ማውራት ማለት ስለሞት ማውራት። ለምሳሌ አይ ዊሽ አይ ወር ዴድ፣ ብሞት ይሻለኛል፣ ያነ ብሞት እኮ ይሻለኝ ነበር፣ አይ አም ጎይንግ ቱ ኪል ማይሰልፍ፣ ራሴን አጠፋለሁ፣ ራስን ላጠፋ ይችላለሁ የሚሉ ስለሞት የሚያነሱ ሰዎች ካሉ እንደ ቀልድ ሳይሆን ቦታ ሰጥተን በደንብ ማጠን ያስፈልጋል። ሌላኛው ለሱሳይድ ትልቅ ሚና የሚጫወተው ተስፋ ነው። ሰዎች ዛሬ ስራ ሰርተው ልጆቻቸውን ትምህርት ቤት አደርሰው ከጓደኞቻቸው ተጫውተው ውሎ ወደ ቤታቸው የሚገቡት ለነገ ተስፋ ስላላቸው። ማንኛውም ሰው ዛሬ ዳይሬክትሊ የሚሰራውን ስራ ለዛሬ አይደለም የሚጠቀመው። አብዛኛው ሰው ለነገ ነው የሚሰራው፣ ተስፋ ስላለ ማለት ነው። በተስፋ ነው የሰው ልጅ የሚኖረው። ተስፋ ከጨለመ የሰው ልጅ ዋጋ የለውም። ስለዚህ በጣም ዲፕ ሰንስ ያለው ተስፋ ማጣት ወይም የሆነ ቦታ ላይ ትራፕድ አይነት የሆነ ፊሊንግ ካለ ይሄ ቀጥታ ወደ ሱሳይዳል ይወስደናል ማለት ነው። አብዛኛውን ጊዜ ቅድም ያነሳ ነው በሽታ ለዲፕሬሽን የሚባል ዲፕሬሽን ያለባቸው ሰዎች ራሳቸውን የሚያጠፉት አንደኛው በዚህ ምክንያት ነው። ሆፕ ስለሚያጡ ነው፣ ተስፋ ስለሚያጡ። ተስፋ አይኖራቸው፣ ነገ የተሻለ ህይወት ነው የሚል ተስፋ የለም። ነገ ጨለማ መስሎ ይታያቸዋል፣ ግሉሚ አይነት ሲቹዌሽን ስለሚታያቸው the only way to escape from this situation is suicidal for those individuals። ስለዚህ ከዚህ በሽታ ከዚህ ችግር ይወጣለሁ ብሎ የሚያስቡት አንድና አንድ ራስን ማጥፋት ብቻ ሆኖ ስለሚሰማቸው ራሳቸውን ሊያጠፉ። ስለዚህ አብዛኛውን ጊዜ ተስፋ የሚቆርጡ ሰዎች ካሉ ጥንቃቄ ማድረግ ያስፈልጋል። ሌላው ሙድ ስዊንግ ነው። ስሜታችን ከአንደኛው ጽንፍ ወደ አንደኛው ጽንፍ የሚሄድ ከሆነ
አንዳንዴ በጣም ደስተኛ ሆኖ ኤክሳይትድ ሆኖ ሃፒ የሆኑ ሰዎች በሚቀጥለው ቀን በጣም ዲፕ የሆነ ሳድነስ ወይም ወደ ዲፕሬሽን የሚሄዱ ከሆነ ይሄ ሙድ ስዊንግ ራሱን የቻለ በሽታ ነው። ግን ስሜት በጣም የሚለዋወጥ ከሆነ ደስታና ጽንፍ በቃ ሁለቱም እየተፈራረቁበት የሚመላለሱ ከሆነ ይሄ ወደ ሲዩሳይድ ሊወስደን ይችላል። ስለዚህ ስሜት ባላንስድ መሆን አለበት፣ ስተብል መሆን አለበት፣ የተረጋጋ መሆን አለበት። ካልሆነ ከአንደኛ ጽንፍ ወደ አንደኛ ጽንፍ ዘሎ የሚሄድ ስሜት ሰዎችን ወደ ሲዩሳይዳል ሊወስዳቸው ይችላል ማለት ነው። ሌላኛው ራስን ማግለል ዊዝድሮ ማድረግ ከጓደኞቻቸው፣ ከቤተሰቦቻቸው፣ ከማህበራዊ የሆኑ አክቲቪቲዎች ራስን ማግለል አንዱ የሲዩሳይዳል ዋርኒንግ ሳይን ወይም ሲምፕተም ነው። ራስን ከቤተሰብ፣ ከጓደኞቻቸው፣ ከማህበራዊ የሆኑ አክቲቪቲዎች ማግለል እንደ አንድ ምልክት ተደርጎ ይታያል። ሌላው የባህሪ መቀያየር ለምሳሌ ከመጠን በላይ የሆነ አልኮል ወይም እጽ ሊወስዱ ይችላሉ። በጣም ኬርለስነስ የሆነ እንትን ቢሄቨር ውስጥ ሊገቡ ይችላል። ለምሳሌ ሴክሹዋል ኮንታክት ከሆነ ለምሳሌ ከፓርትነር ውጭ የሆነ ሴክሹዋል ኮንታክት ካለ ዝም ብሎ ኬርለስሊ ሄዶ ከተለያዩ ሰዎች ጋር መውጣት፣ እነዚህ ሁሉ የቢሄቨራል ቼንጅ የሚያመጣቸው ናቸው። የአመጋገብ ስርዓት ከተቀያየረ ማለት ምን ማለት ነው? አንዳንድ ሰዎች ላይ አፕታይት በጣም ጠፍቶ ያስቸግራል። አንዳንድ ሰዎች ላይ ደግሞ ኦቨር የሆነ ደንካለ ይሄ የአመጋገብ ስርዓት ተቀይሯል ማለት ነው። ሌላኛው የእንቅልፍ መዛባት፣ ኦቨር መተኛት፣ ከመጠን በላይ መተኛት ችግር ነው። ከመጠን በታች እንቅልፍ እምቢ ብሎ ሲያስቸግረንም ችግር ነው። ስለዚህ በጣም ሲግኒፊካንት የሆነ ቼንጅ እነዚህ ላይ ካለ እንደ ዋርኒንግ ሳይን ተደርጎ ይወሰዳሉ። ሌላው ጊቪንግ አዌይ ቢሎንጊንግ የሆኑ ነገሮችን ያለምንም በቂ ሪዝን አዌይ ማድረግ፣ አይተሞቹን ሊሆን ይችላል የተለያዩ የግል አይተሞችን ጊቪንግ አዌይ ማድረግ አንዱ ያለ በቂ ምክንያት የሚከሰት ከሆነ እንደ ምልክት ተደርጎ ይወሰዳል። ሌላው ፕሪኦኩፔሽን ዊዝ ዴዝ ነው። በቃ አእምሯችን ሙሉ በሙሉ የተሞላው በሞትና ሞት ብቻ ሲሆን ለምሳሌ የምናወራው ነገር፣ የምንጽፈው ነገር፣ አእምሯችን ላይ የሚመላለሰው ነገር ስለ ሞት ብቻ መስሎ አእምሯችን ከተቆጣጠረ ይሄ ዋርኒንግ ሳይድ ነው። ወደ ሲዩሳይዳል ሊወስደን ስለሚችል እንደሚያደርጉ ሰዎች ካሉ ወደዛ ሊሄዱ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። ሌላኛው ሴይንግ ጉድባይ፣ አንዳንዴ ደህና ሁን፣ ከዚህ በኋላ አታገኘኝም፣ የተለያዩ ነገሮች የሆነ በቃ የሚረብሹ አይነት ነገሮችን ለራስ የሆነ ፌርዌል አይነት ነገር ማዘጋጀት ማለት ነው። በቃ ከዚህ በኋላ አታገኙኝም አይነት ኮሚኒኬሽን ካለ ጥንቃቄ ማድረግ ያስፈልጋል። ስለዚህ ይሄ ሰው እየተሰናበተን ነው ማለት ነው። ስለዚህ ጥንቃቄ በጣም ያስፈልጋል። ስለዚህ ምን ማድረግ አለብን? እንደዚህ አይነት ክስተቶች ካሉ ምን መደረግ አለባቸው? የመጀመሪያው የሚመከረው እነዛን ሰዎች ማውራት ነው። እነዚህ ሰዎች ጋር መቅረብ፣ በጣም ትልቅ ኬር ማድረግ፣ ለነሱ ኮንሰርንድ መሆን፣ ከዛ በኋላ ከሰዎቹ ጋር ስለ ራስን ማጥፋት ማውራት። ምናልባት አንዳንዴ ጥሩ ስሜት ላይሰጣቸው ይችላል፣ ግን ሰዎችን ጠይቆ መቅረብ፣ ለሰዎች እንደምናስብ አድርጎ ኬር ማድረግ፣ ሰዎች ለካ ከጎኔ ሰው አለ ብሎ እንዲያስቡና እነዛ ሰዎች ኢንኬዝ እንኳን ራስን ባጠፋ እነዚህ ሰዎች ይጎዳሉ የሚል አይነት ሰንስ ዴቨሎፕ ስለሚያደርጉ ሰዎችን ቀርቦ ማውራት፣ ኮሚኒኬት ማድረግ፣ ስለነሱ እንደምናስብ ኮሚኒኬት ማድረግ በጣም ኢምፖርታንት ነገር ነው። ሌላኛው ሰዎችን ቀረብ ብሎ ማዳመጥ፣ አክቲቭ ሊስኒንግ በጣም ኢምፖርታንት ቴክኒክ ነው። በተለይ በስነ ልቦና ዓለም ውስጥ ብዙ ከማውራት ሰዎችን ብዙ ማዳመጥ በጣም ይመከራል። ስለዚህ ቀረብ ብለናል፣ ኮሚኒኬት አድርገናል። እነዚህ ሰዎች ስለ ራሳቸው ስሜት የሚሰማቸውን አእምሯቸው ላይ የሚመላለሰውን ነገር
ያለምንም ቅድመ ሁኔታ ያለምንም ኢንተራፕሽን ያለምንም ጀጅመንት እንዲናገሩ ማድረግ አንደኛው መፍትሄ ነው። ስለዚህ አንዳንዴ ሰውን መስማት ትልቅ ሲግኒፊካንት የሆነ ለውጥ ሊያመጣ ይችላል። ስለዚህ ሰውን ማዳመጥ እንደ ሕክምና ተደርጎ ነው የሚወሰነው። ሌላኛው መፍትሄ የባለሙያ ድጋፍ እንዲያገኙ ሰዎችን ማበረታታት። ለምሳሌ የስነ አእምሮ ባለሙያ ሳይካትሪስት ሊሆን ይችላል። የስነ ልቦና ባለሙያ ሳይኮሎጂስት ወይም ካውንስለሮች ሊሆኑ ይችላሉ። ወይም እዛ አካባቢያቸው ላይ ፍላጎቶቻቸውን ማሟላት የሚችሉ ባለሙያዎች ካሉ እንደየአካባቢያችን ያንን ድጋፍ ወይም ሰፖርት የሚያገኙበትን ሚንስ ማመቻቸት እንደ አንድ መፍትሄ ተደርጎ ይወሰዳል። ሌላው ሪሙቪንግ አክሰስ ቱ ሚንስ ወደዛ ሊያመሯቸው የሚችሉ ሚንሶች ካሉ እነሱን ማስወገድ። ለምሳሌ አይተምስ those could be used to harm themselves ራሳቸውን ሊጎዱ የሚችሉ ለምሳሌ ፋየር አርም ሊሆን ይችላል፣ መድኃኒት ሊሆን ይችላል፣ ስለታማ ያላቸው ነገሮች ሊሆኑ ይችላሉ። እነዚህን ነገሮች ማስወገድ በጣም ኢምፖርታንት ነገር ነው። ሌላኛው ከነሱ ጊዜ ማሳለፍ ነው። ስለዚህ ብቻቸውን ያለ መተው ምናልባት ሳይታሰብ አደጋ ላይ ሊወድቁ ስለሚችሉ ከነሱ ጋር ጊዜ ማሳለፍ ያስፈልጋል። ለምሳሌ ቅድም ያነሳናቸው ምልክቶች የሚያሳዩ ሰዎች ቤተሰብ ውስጥም ሊሆን ይችላል ካሉ ከነሱ ጋር መሆን ጊዜ ማሳለፍ በጣም ኢምፖርታንት ነገር ነው። ሌላው በድንገት የሆነ ነገር ሀፐን ቢያደርግ እንኳን የምትወስዱባቸውን ቦታዎች ማወቅ፣ ስልካቸውን መያዝ፣ እነዛን ሰዎች ኮሚኒኬት ማድረግ ጥሩ ነገር ነው። ስለዚህ የሆነ ነገር ቢከሰት ወዲያውኑ አምቡላንስ ደውላችሁ ጎረቤትም ሊሆን ይችላል ቶሎ እነዛን ሰዎች ሴቭ የምታደርጉባቸውን የኮንታክት ኢመርጀንሲ ሰርቪስ መፍጠሩ ጥሩ ነገር ነው። አይታወቅም የሆነ ነገር ሀፐን ሊያደርግ ይችላል። ሌላው ክትትል ማድረግ ነው። ምናልባት አንዳንድ ችግሮች ካለፉ በኋላ ሰዎችን ተመልሰን ቼክ ላናደርጋቸው። ስለዚህ ሬጉላርሊ እነዚህ ሰዎች ለምሳሌ ቅድም ያነሳናቸው የአእምሮ ችግር ያለባቸው ሰዎች በተደጋጋሚ የሚጠቀሙና ወደ ራስን ማጥፋት ሙከራ ሀሳብ የሚሄዱ ሰዎች ካሉ በደንብ መከታተል፣ ተከታታይነት ያለው የባለሙያ ድጋፍ እንዲያደርጉ ማድረግ እንደ አንድ መፍትሄ ተደርጎ ይወሰዳል። ስለዚህ ይሄን ካልን በኋላ በፍጹም ባታደርጉ የሚመከሩ የስነ ልቦና ምክሮችን ለማንሳት ይሞክራለሁ። አንደኛ በምንም ተአምር እነዚህን ሰዎች ጀጅ ማድረግ የለባችሁ። ክሪቲሳይዝ ማድረግ፣ ብሌም ማድረግ የለባችሁ። ማንኛውም ነገር ሀሳብ ቢያነሱ ስሜታቸውን ወደ መጥፎ ነገር ሊወስድ ስለሚችል ያንን ያነሱትን ወይም የሚያንጸባርቁትን ስሜት ወደ ራሳቸው ባንተ ጥፋት ነው እንደዚህ የሆነው ብሎ ክሪቲሳይዝ ማድረግ ወይም ወደ ራሳቸው ማላከክ በፍጹም አይመከርም። ሌላው ዶንት ሚኒማይዝ ዴር ፊሊንግስ የሚሰማቸውን ስሜት በጣም አቅሎ ማየት አያስፈልግም። ስለዚህ it's not that bad መጥፎ አይደለም ትወጣዋለህ ምናምን እንደዚህ አይነት ሲምፕተሞች ኮሚኒኬሽኖች ካሉ ሰዎች ዲስሚሲቭ ሊሆኑ ስለሚችሉ ስሜታቸውን በጣም ሚኒማይዝ አድርጎ ማየት ጥሩ አይደለም። አንዳንዴ እንደውም በተለምዶ ምን ይባላል ራስን ላጥፋ ብሎ የሚናገር ሰው ካለ እስቲ ገመድ ሰታችሁ ሞክሩ አይነት ዝም ብሎ በተለምዶ የሚወራ አይነት ወሬ ያለ እንደዚህ ነገሮች አይመከሩም። ምክንያቱም በማይነር ነገር ሰዎች ራሳቸውን ሊያጠፉ ይችላሉ። ሌላው ዶንት ኦፈር ኪውክ ፊክስስ አንዳንዴ የሆነ ነገር እንትን ሲሉ ያንን ቶሎ ሶልቭ ከማድረግ ቁጭ ብሎ ማዳመጥ ያስፈልጋል። ቁጭ ብሎ ይሄ ነገር ችግሩን ካለ ያንን ችግር ቶሎ ከመፍታት ብዙ ታይማችሁን
ቁጭ ብላችሁ ብታዳምጧቸው ይመከራል እንጂ ያችን እሳት ለማብረድ ብላችሁ የምታደርጉት ነገር ቱሞሮ ሞርኒንግ ሊከሰት ስለሚችል ያንን ማስተካከል ያስፈልጋል። ስለዚህ ቶሎ ችግር ለማብረድ መሄድ አይመከርም በስነ ልቦና። ሌላው ይሄ ኮንፍሮንቴሽናል የሆነ ቋንቋ ያለ መጠቀም፣ ለምሳሌ በቃ መረጋጋት አለበት እኮ ምናምን አይነት፣ ይሄ እንደውም የባሰ ችግራቸውን ነው እስካለት የሚያደርገው፣ ሲቹዌሽኑን ወርሰን ነው የሚያደርገውና ጥንቃቄ ማድረግ ያስፈልጋል። አንዳንድ ሰዎች እዛ ስሜት ውስጥ የሚገቡት ሆን ብሎ ሳይሆን ቅድም ባነሳናቸው ምክንያቶች ሊሆኑ ስለሚችሉ ይሄ ቻሌንጅ የሚያደርጉ ቋንቋዎችን ኮሚኒኬሽኖችን ያለ መጠቀም ይመከራል ማለት ነው። ዶንት ተብሎ እዛ ውስጥ ተካቷል። ሌላኛው ይሄ ፊልዶናሆም የሚባል ሰውዬ የሆነ ነገር ብሏልና ያንን ለእናንተ ሼር ማድረግ ፈለግኩኝ። suicide is not a permanent solution to a temporary problem። ራስን ማጥፋት እንግዲህ ራሱን የሚያጠፋ ሰው ተመልሶ እንደሚመጣ ምንም እንግዲህ ፈጣሪ እንግዲህ የሆነ ታምር ፈጥሮ ካልሆነ በስተቀር የሞተ ሰው አይመለስም። ለጊዜያዊ ችግር ብሎ ዘላለማዊ የሆነውን እዚች ምድር ላይ የተሰጠንን እድሜ፣ ዘላለማዊ ስላችሁ እንትን ሳይሆን በዚች ምድር ላይ የተሰጠንን እድሜ ቶሎ ማቋረጥ እንደ መፍትሄ ተደርጎ አይወሰድም። ብዙ ራስን ከማጥፋት ውጪ የሆኑ ብዙ ሶሉሽኖች፣ ለአንድ ችግር ብዙ መፍትሄዎች ስላሉ ራስን ማጥፋት እንደ መፍትሄ ተደርጎ አይወሰድም። ይሄ ቪዲዮ በጣም ኢምፖርታንት ቪዲዮ ነው። ለእናንተ ጠቃሚና ለቤተሰቦቻችሁ ሊጠቅም ስለሚችል ለሌሎች ሰብስክራይብ አድርጋችሁ ሼር አድርጋችሁ እንድታጋሩ ልለምናችሁ እወዳለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ደህና ሁኑ። ቻው።